ሰላም እንዴት ናችሁ? የዛሬ ቪዲዮአችን ምን ላይ ነው የሚያተኩረው? ዛሬ ስለ ድራይ ስኪን ሩቲን እና ምን ማድረግ አለብን የሚለውን ለማውራት ነው የመጣነው። በባለፈው ስንነጋገር ስለ ኦይሊ ስኪን አውርተን ነበር። ዛሬ ደግሞ ስለ ድራይ ስኪን ነው የምናወራው። የድራይ ስኪን ምልክቶች በባለፈው ቀደም ብለን አውርተናቸዋል። በተደጋጋሚ ጊዜ አናወራም። ያንን ቪዲዮ ያላያችሁ ሰዎች ወደ ኋላ መለስ ብላችሁ ታገኙታላችሁ ወይም እዚህ ዲስክሪፕሽን ባክስ ላይ እንተውላችኋለን፣ ገብታችሁ ማየት ትችላላችሁ። ለድራይ ስኪን ምን አይነት ሩቲን ነው እንዲኖረው የሚፈልግ አንድ ሰው? መጀመሪያ መታጠብ ነው። ስንታጠብ ድራይ ስኪን ላይ ፎሚንግ ክሊንዘር መጠቀም የለብንም። ሞር በጣም ድራይ ያደረገው ነው የሚመጣው። ስለዚህ መጠቀም ያለብን ናቹራል ዌይ ብለው ሪኮማንድ የሚያደርጉት ማር ነው። ማር ተቀቢውና ተታጠቢያለሽ። እሱ በዛው ሞይስቸርም ይሰጣል፣ አንቲባዮቲክም ስላለው ጸባይ ስላለው ጥሩ ነው ለቆዳ ማለት ነው። ማር በራሱ አንቲባዮቲክ ነው። ያ ደግሞ ፊታችን ላይ ያሉ ባድ ባክቴሪያዎችን ፋይት ያደርጋቸዋል ይባላል እና በማር መታጠብ ወይም የማር ማስክ ለብሶ ለ10 ደቂቃ መቆየትና ከዛ ለብ ባለ ውሃ መታጠብ። በሙቅ ውሃ በፈላ አይነት ውሃ አይደለም፣ ለብ ባለ ውሃ ሉክዋርም ዋተር በሚባለው በዛ አይነት ውሃ ፊትን መለቃለቅ ይላሉ በናቹራል ወይ። ሌላ ናቹራል ወይ ብለው የሚያመጡት ምንድነው? ኦት ሚልክ። ኦት አጃ ማለት ነው። አጃውን በውሃ ዘፍዝፈሹ ታድሪና ብሌንድ ታረጋዋለሽ ወይ ደግሞ በደንብ አማስለሹ ራሱ ውሃው ነጭ ይሆናል። ያንን ነጭ ውሃ መታጠብ ስቶር ደረጃ ራሱ ይሸጣል ማለት ነው። እንደዚህ አይነት ኦት ባዝ ይባላል። ህፃናት ኢቺ የሆነ ስኪን ሲኖራቸው ገና እንደተወለዱ ምናምን ታጥበው ሴንሲቲቭ ከሆኑ ለውሃው ኦት ባዝ እንትን ይባላልና ሶክ እንዲደረጉ ይደረጋል። እና እንደዛ በጣም ፍሌክ ያደረገ ቆዳችሁ ወይም የተነሳ አይነት የሆነ ወይም ሚቦን አይነት ብለናል ባለፈው ሰማራ እንደነበረው ሚቦን ወይም እንደዚህ ፍቅፍቅ ያለ የሚነሳ አይነት ቆዳ ካላችሁ የአጃ የትኛውን ቦታ ላይ ይገኛል ብዬ ነው የማስበው። እኛ ጋር የተከካውን አጃ ዘፍዝፎ ማደር፣ የተፈጨውን አይደለም ዱቄቱ የምትጠቀሙ ከሆነ እንደ ማስክ መቀባት እንደ ማስክ በማር ተቀብቶ ቆይቶ መታጠብ ነው። ግን በውሃ መልኩ ታጥበን ለመውጣት ከሆነ የሚፈልገው ደግሞ እንደ ሳሙና ዩዝ ለማድረግ ከሆነ ማታ ላይ ዘፍዝፈነው ይታደራል። የተዘፈዘፈውን በጧት ተነስቶ ሪንስ ማድረግ ማለት ነው። በሱ መታጠብ አንደኛው ወይ ነው። ይሄ ፊታችንን ስንታጠብ ማለት ነው። ቀጣይ ሁለተኛ ስቴፕ ቶነር ነው የምንጠቀም። ቶነር ስንጠቀም ሮዝ ዋተር ያለው ሃይድሬቲንግ የሆነ ብለን መርጠን መግዛት ነው ያለብን። ግሊሰሪን፣ ሮዝ ዋተር እና ኦሊቬራ ሜን ኢንግሪዲየንቶች የሆኑ ፕሮዳክቶች። የትኛውም አይነት ፕሮዳክት ሊሆን ይችላል፣ ውድም ሊሆን ይችላል፣ ርካሽም ሊሆን ይችላል። ግን ዋናው እነዚህ ያሉት ከሆነ ቶነርስ ነው ተብሎ ለድራይ ስኪን ይነገራል ማለት ነው። የሚቀጥለው የሚሆነው እንዴት ሞይስቸራይዝ እናደርግ ነው። ከታጠብን በኋላ ሞይስቸራይዝ የምንጠቀምባቸው እንደ ዛኛው እንደ ኦይሊ ስኪኑ ይሄኛው ላይት የሆኑ እንትኖችን አይደለም የሚፈልግ። ይሄ በደንብ ሞይስቸር መደረግ ያለበት ቆዳ ነውና ሄቪ ዌት የሆነ አሁን ብዙ ሰው ኮኮናት ማይስማማው ሰው አለ። በርግጥ ግን የሚስማማው ሰውም አለ። በጣም ድራይ ከሆነ ስኪንሽ ይስማማሽ። በጣም በቃ ለድራይ ስኪን ጥሩ ከሚባሉ አንደኛው ኮኮናት ኦይል ነውና ኮኮናት ኦይል የምትጠቀሙ ሰዎች ካላችሁ ኪፕ ጎዊን። ያልተጠቀማችሁና ያልሞከራችሁት ካላችሁ ደግሞ ኮኮናት ኦይል መጠቀም የተሻለ ነው ለሚደርቅ ቆዳ። ሞክረሹ ካልሆነ ታቆሚዋለሽ፣ ችግር የለም። ካስተር ኦይል ሁሉም ነው። ሄቪ ዌት አይደለም። ሄቪ ነው በራሱ ኦይሉ፣ ግን ኮሞዶጀኒክ ስኬሉ ግን ሎው ነው። ስለዚህ ኮኮናቱ ግን ሃይ ነው ኮሞዶጀኒክ ኢፌክት ያለው ማለት ነው። አሁን እዚህ ላይ ሊስት የተደረጉ በሙሉ በጥቂት ነው ትንንሾቹ ናቸው እንጂ ኮሞዶጀኒክ ስኬላቸው ሃይ ነው። ስለዚህ ለዚህ ድራይ ለሆነ ነገር እና በባለፈውም በፀጉር ላይም ስናየው በጣም ይደርቃል እያልን ነበር ፀጉሩ በራሱ እና እንደዛ አይነት ነገር ሲኖር ሞር ከበድ ያሉ ዘይቶች ይመከራል ማለት ነው።
እሱ ብቻም አይደለም ሺያ በተርም በጣም ቆንጆ ከሚባሉት ነው። ኮኮዋ በተር እሱም ቆንጆ ነው ለድራይ ስኪን። ስለዚህ እነዚህን ኦሊቭ ኦይል ራሱ ኦሊቭ ኦይል አንደኛው፣ አቮካዶ ኦይል ካለም እነዚህም አንዱ ካለ ስፔሻሊ ለሜካፕ ሪሙቫል ምናምን ሜካፕ የሚጠቀም ሰው ኮኮናት ኦይል በጣም አሪፍ ነው። ቆዳን ሳይጎዳ ምን ሳይል ያነሳል። የእናንተ ቆዳችሁ እንትንም ሳይጎዳ ቴክስቸሩን እንደጠበቀ ትሪት መደረግ ይችላል ማለት ነው በእንደዚህ አይነት ኦይሎች። ድራይ ሲሆን ስኪናችን የራሱ የሚያመርተው ኦይል እየደረቀ ነው የሚሄደው፣ ብዙ አያመርትም ማለት ነው። ለዛ ነው በጣም ብዙ ኦይል የሚያስፈልገን ራሳችን ምን ጨምረው ማለት ነው ምን አደርገው። ከዛ በላይ እሱ ብቻ ሳይሆን የሚቀጥለው ስቴፓችን የሚሆነው ደግሞ ለሞይስቸራይዘር ብዙ ውሃ መጠጣት አለብን። ደረቀ ቆዳ ያለው ሰው በቃ ዳይታችን በደንብ መስተካከል አለበት። የግድ ነው ውሃ መጠጣት አለብን። እንግዲህ አካላችን በራሱ የሚያስፈልገን ነገር ይናገራል። ያንን ኢግኖር እያደረግን ስንሄድ መሪያ ቆዳችን ላይ ነው የሆነ ነገር የሚታየው። this is a sign ድርቀት አለብሽ መጠጣት አለብህ፣ ውሃ ሞር ያስፈልገዋል አካልህ እያለ እያወራን ኢግኖር ምናረግ ከሆነ ቀስ እያለ ወደ ውስጥ ያሉ አንተናችንንም እየጎዳ መሄድ አቅም አለው ማለት ነው። ስለዚህ ይሄንን የምታዩ ሰዎች ከምትጠጡት ውሃ ትንሽ ጨመር ማድረግን አትርሱ እንላለን። ሌላ ደግሞ በዊንተር ያለበት አካባቢ ስኖው ያለበት አካባቢ የምትኖሩ ሰዎች የቤቱ በራሱ አየሩ ይደርቃል። ለማሞቅ ቤቱን ለማሞቅ የሚጠቀሙት አለ እንዳይቀዘቅዝ የሚደረግ ማለት ነው። እሱ በራሱ ያደርቃል፣ ሰውነትን የማድረቅ አቅም አለውና ያንን ለመቋቋም ዊንተር ሲመጣ ወይም ዊንተር ያለበት አካባቢ የምትኖሩ ሰዎች ሞር ውሃና ቤታችሁ ውስጥ ሂሚዲፋየር ሊኖር ይገባል ይላል። እንግዲህ አየሩ በጣም ደረቅ ስለሚሆን ሂሚዲፋየሩ እንትን ይላል ሞይስቸር ይሰጣል አየሩና እሱ በጣም አሪፍ ነው። እና የትኛውም ቦታ ላይ ያለን አየር የሚደርቅ ከሆነ አየሩ በራሱ ቀዝቃዛ ነገር ስለሚፈልግ ምንድነው እርጥብ ነገር ስለሚፈልግ ያለውን ሁሉ ይወስዳል እና ይሄ ካካሉ አገን ያለ ብሎ አያልፍም፣ ይወስዳል፣ ያደርቃል ሁሉንም። ስለዚህ ያንን ለመቋቋም ዊንተር በሚመጣ ጊዜ ብዙ ጊዜ ቆዳችሁ የምታዩት ከሆነ ይፈቀፈቃል፣ ይነሳል። ያንን ለመከላከል እንግዲህ የኛም ብቻ ሳይሆን የጽናቱ ሪኮመንድ ያደረገው ይዘን የመጣን ቀጣዩ ስቴፕ የሚሆነው ኤክስፎሊዬሽን ነው። በደንብ አርጎ ቆዳችንን መታጠብ፣ ግን ይሄ ለድራይ ስኪን ነው። ስለዚህ በሳምንት አንድ ጊዜ በቂ ነው የሚሉ ለድራይ ስኪን። ኦኬ። ስለዚህ እንዴት ኤክስፎሊዬት እናደርግ ለሚለው ደግሞ በናቹራል ወይ ከሄድን አሁንም የኦት ዱቄቱን ተቀብቶ ያጃውን ዱቄት በራሱ ይደርቃል እንትናችን ላይና እሱም በራሱ ያነሳዋል ይላሉ። እንደዚህ ራብ ያደረግሽ ታነሹ ይነሳል። አንደኛው እሱ ነው። ሁለተኛው ተፈጨ ስኳርና ኦሊቭ ኦይል። ኦኬ። አንደኛው ደግሞ ስክራፕ ማድረግ ለዛ አድርገሽ ቀስ አድርጎ ማሸት ደግሞ ከላይ ዴስኪኑን ለማንሳት ትልቁን ስኳር እንዳትጠቀሙ፣ እሱ በራሱ የመጉዳት እንትን አለውና የተፈጨ ዱቄት የሆነ ስኳርና ኦሊቭ ኦይል አድርገው በሱ ጀንትሊ በጣም ቀስ አድርጎ ማሳጅ ማድረግ ማለት ነው እንዲለቅ። በጣም ራሻቱ ፊት ስለሆነ ይጎዳል፣ ቆዳው ሴንሲቲቭ ነው የሚሆነውና አንደኛው እሱ ነው። ሌላኛው ደግሞ የሚሆነው አቮካዶና ባናና ነው። ከሁለት አንዱ መጠቀም ይቻላል ይላል፣ ግን አንድ ላይ መጠቀም ይቻላል። አክሰሱ ኑሯችሁ አጋጣሚ ነው ሁለቱም ካለ ቤት ሁለቱንም ማድረግ ትችላላችሁ። አይ ባናናው ብቻ ነው ያለ ካላችሁ ከባናናው ቁርጥ አድርጎ እሱን ማስክ መጠቀም ወይም ደግሞ አቮካዶን ብቻ ከሆነ ያለ አቮካዶን ጭፍልቅ አድርጎ መቀባት ነው ዋናው። በቃ አቮካዶ እቤት ዋናው የኛ እንዴት በቀላሉና ጊዜ በማይወስድ አይነት እናገኘው ሰው እንዴት ራሱን ቴኬር ያደርግ በሚለው ነው ሞር ትኩረት ሰጠን እየሰራን ያለነውና እንዴት ነው በቀላሉ የሚለው ሰው አቮካዶ ይኖራል የሆነ ቀላል ነው ቤት ውስጥ ሊኖር የሚችል ነው። አቮካዶ ከሌለ ባናና ይኖራል።
ባናና ከሌለም ስኳር አለ፣ ኦሊቭ ኦይል ይኖራል። ኦሊቭ ኦይል ከሌለ ስኳር ከሌለም ደግሞ ኦት ይኖራል፣ ማርም ይኖራል። ስለዚህ ምክንያት አይኖርም ይሄ ስለሌለ የንጅስ እስከመገዛ ሰበብ ሰጠን እንትን ምንለው አይደለም። በቃ እቤት ስንገባ ቦርሳችን ምናችንን ጥለን ሌላ ነገር እስክናደርግ ድረስ ሌላውን ሂደት እስክንሄድ ድረስ ፊትን ተቀብቶ ያንን አድርጎ ተጣጥቦ መተኛት ይቻላልና ለራስ በትንሹም ቢሆን ለራሴ የሰጠዋት ጊዜ ብሎ ሰው ተሰምቶት ደስ ብሎት ደስ ይላል። ህይወቱን እንዲቀጥል ነው እየሞከረ ያለ ነው። እኛ ሌላው ቆዳችን ደረቅ ስለሆነ ማስክ መጠቀም ነው በየጊዜው። በሱቅ ጋር የምናገኛቸው ማስኮችም አሉ ለዚህ ተብሎ የሚዘጋጁ። ከዛ ውጪ ግን ናቹራል በሆነው ወይ ስንሄድ ሙዝና ሃኒ ማስክ አሁንም ሙዝና ሃኒ ማለት ተመሳሳይ ናቸው ናቹራል ላይ እንትን ሲሉ በትክክል። ምክንያቱም ከነዚህ ያልፍም ያለው የቢዩቲ ፕሮዳክቱ ይሰራል ከነዚህ ሚሚክ የሚያረጉ እንትኖች እየተወሰዱ ነው ፎርሙሌት እየተደረጉ የሚመጡትና በቤት ውስጥ ባለ ነገር ራሴን ቴኬር ላደርግ ካላችሁ አለ በቃ ሙሉ ነው ቤት ውስጥ አለ ብዬ ነው ማስበው። የለም ከመንጠራው ነገር አንደኛው እሱ ነው። ሁለተኛው ደግሞ ዮገርት እርጎ መቀባት። እርጎም ጥሩ ነው ለድራይ ስኪን። እሱም አሪፍ ነው። ሌላ ደግሞ ቅቤ መቀባት። ቅቤም ቆንጆ ነው። ቅቤማ ለሁሉም ስለዚህ ከነዚህ ሜንሽን ካደረግናቸው መቼም ቤት ውስጥ ማይኖር ስለሌለ ሞክራችሁ መልሱን ጻፉልን እንላለን። ደግሞ ድራይ ስኪን ኑሯችሁ ራሱ እየተከተላችሁት ያለ ሩቲን በጣም የሚስማማችሁ የተስማማችሁ ካላችሁ ጻፉልን። ብዙ ሰው ሊማርበት ስለሚችል ማለት ነው። በዚህ ባለን ኮሚዩኒቲ ሊማሩ የሚችል ሰው ይኖራል። አብሮ ከታች ብትጽፉ እኔ ይሄ ተስማምቶኛል ያለኝ የስኪን አይነት ግን ይሄ ነው ብላችሁ ከገለጻችሁልን ሌሎችም እኛም እንማርበታለን። እንደዚህ አይነት ሩቲን እየሄድን ባለበት ጊዜ ምን እናስወግድ ምን እናስቀር የሚል ጥያቄ ደግሞ ይመጣል። ልናስወግዳቸው ከሚገቡ አንደኛው ነገር ደጋግሞ መታጠብን ነው። ሞር ያደረቀው ነው የሚሄደውና ምረጡና በቀላሉ ወይም ደግሞ ሃርሽ የሆነ የምትታጠቡም ከሆነ ኦኬ እኔ አትሊስት በቀን 2 ሳልታጠብ መዋል አልችልም ማታና ጠዋት የሚል ሰው ካለ እንደጠቀሰው ወይ በማር ወይ በባጃ እንትን መታጠብ ነው እንጂ ሳሙና አትጠቀሙ በታጠባችሁ ቁጥር። ሃርሽ የሆኑ ሳሙናዎችን ማስወገድ። እኛ ኢትዮጵያ በተለይ የተገኘው ልብስ ሳሙና መጠቀም ያለ ገበያ ላይ ያሉ ሳሙናዎች አሉ። እነሱን ስትጠቀሚ ያላቸው ለሽታ ተብሎ የሚጨመር ነገር ፍራግራንሶቹ ምኑ ይሄ በራሱ ያደርቃል ስኪንንና ቆዳን የማድረቅ ፓወር አለው። ያንን ለመቀነስ ምንድነው መደረግ ያለበት? ሽታ የሌላቸው ጀንትል የሆኑ ብዙ አረፋ የሌላቸው ሳሙናዎችን መጠቀም እንላለን። እዛ በላይ ደግሞ ደጋግሞ ሳሙና ይመታል። አንዴ ስትታጠቢ ራሱ 2-3 ነው በቃ ያለው ኦይል ክርድ ስቲል ድረስ እስኪወጣ ሰው ይታጠብና ያንን ኤሊሚኔት ማድረግ ተጠቃል እንላለን። ኤቭሪዴይ እንደዛ መታጠብ አያስፈልግም። በጣም በሙቅ ውሃ ሻወር ስንታጠብ ራሱ እያደረቀው ነው የሚሄደው እንትናችን ቆዳችን። በጣም የሞቀ ውሃንም ማስወገድ ጥሩ አይደለም። ስለዚህ እነዚህ ነገሮች አድርጉ እንላለን። አብራችሁን እየተማራችሁ እንደሆነ እናስባለን። ለዛሬ ስለ ድራይ ስኪን የነበረን ኢንፎርሜሽን ይሄን ይመስል ነበረ። እንደተማራችሁበት ተስፋ እናደርጋለን። ቀጣይ ደግሞ ሌላ አይነት ቪዲዮ ይዘን እንመጣለን። በሌላ ቪዲዮ እንመጣለን። እስከዛ ጊዜ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን ሰፖርት አድርጉ እንላለን። ቻው።